ኑዛዜ 4 መንገዶች አሉት። ያዙ ማስታወሻ። ኑዛዜ በ4 መንገድ ነው የምንናዘዘው። መጀመሪያ ደግመዋለሁ። ኑዛዜ ማለት ጭምብል ለብሶ ምን ችግር አለ? ዛሬ መርካቶ ቢገሉ እኮ የካ ይኖራል። የካ ቢገሉ ሳሪስ ይኖራል። የእናቴ ልጅ እንደ ጉለሌ ቢገሉ እኮ ዛሬ የት ነው? ኮልፌ መኖር ይቻላል። ለሁሉ የተመቸች ከተማ ስፍራ ለውጠ ጭምብል ለብሰህ ቀንና ሌሊት ያርመሰመስከውን ኃጢአት ያለምንም መፍራት ከነፍስ አባት ፊት ቆመህ አባቴ ይህን አድርጋለሁ የምትለው ኑዛዜ ይባላል። ለመሆኑ ነፍስ አባት አላችሁ? ካህናትን የሚሾም ማን ነው? እግዚአብሔር። ካህንን አባቴ ማለት ማንን አባቴ ማለት ነው? ብላኝላችሁ ነፍስ አባት የሌላችሁ፣ አባት የሌላችሁ፣ ያውም የእግዚአብሔር ሹም፣ ያውም የእግዚአብሔር አገልጋይ፣ ያውም የእግዚአብሔር ባለሟል አባት የሌላችሁ እግዚአብሔር ያጥናችሁ። ባላችሁበት አጥቢያ አቅራቢያ ነው መያዝ አባት የሚያዘው። አባትና ልጅ ተለያይቶ አይሆንም። በቅርባችሁ እዚያው ደብራችሁ አጠገባችሁ አለው። የእናንተ ልጅ ኑዛዜ በ4 መንገድ። አንደኛውን መንገድ እናገረዋለሁ። አንደኛ ከነፍስ አባት ጋር ገጽ በገጽ ቆሞ አባቴ አምቻለሁ፣ ሰክሬያለሁ፣ ዋሽቻለሁ፣ ይሄን አድርጌያለሁ። አበነፍሱ ካህኑ አባቱ ቀኝ እጁን ያዝ አድርጎ ቆሞ ካዳመጠ በኋላ ጨረስክ? አዎ አባቴ። ከዛ እግሩ ላይ ድፍት ይላል ሲጨርስ። ከዚያ ፍትሐ ዘወልድ ደግመው እግዚአብሔር ይፍታ ብለው ይሸኙታል። ቅጣቱን ሰጥተው ጾም፣ ይሄን ያህል ቀን ጾም፣ ይሄን ያህል ስገድ፣ ይሄን ያህል መጽወት ተብሎ ቅጣቱን ሰጥተው ይሸኙታል። ሁለተኛው የኑዛዜ አይነት አንደበት መናገር ቢፈራ የሰራችሁትን ኃጢአት ጽፎ መስጠት። መድኃኔ ዓለም ከፍልሰታዋ ያድርሳችሁ። እሰይ። የእናቴ ልጅ አንዲት የታደለች ሴት የምትሰራውን ኃጢአት ዕለት በዕለት እየመዘገበች ታስቀምጣለች። መነሻዋ የማይሆን ኃጢአት አሰርቷት ሰይጣን ስትወጣ ስትገባ ህሊናዋን ያቆስላት ነበር የሰራችው ኃጢአት። ዛሬም የእናቴ ልጅ ስንት ሰዎች የሰራነው ኃጢአት የገዛ ህሊናችንን እያቆሰለን የምንኖር ሰዎች አለን። እንዳንናገረው ጉዳችን እንዳይ